Mumbali nanga. Kasongo mbona wewe. Songa libala. Kasongo mbona wewe. Mbona wewe. Mumbali nanga. እኔ የምልሽ ዶክተሮቹ እንዴት ነው አሏችሁ? በሂደት እንደ ፈጣሪ ፍቃድ ቆሞ መሄድም ይችላል ማውራትም ይችላል ብለውኛል። እኔ የምልሽ ይሄ ወንድምሽ ውጭ ሄዶ ከመጣ በኋላ ውበቱ እንደሚጨ ቆይ ሚስተር ምንድን ነው ወይስ ፍቅር ነገር ጀምሯል? የኔ ናታን እሱ እኮ ልቡ ዝግ ነው። ቆይ ግን ካልሆነ ላንቺ እንዲቀጥል አደርገዋለች። ኤፍራታ ካላስቸገርኩሽ ቀይ ሆኖ ታቀብኛለሽ? አይ ከሷ ይልቅ እኮ ለኔ ስለሚቀርበኝ ነው። አይ የኔ ልጅ እናንተ መሳቂያ አይደለችም። እሷ ለማገዝ ብቻ ብላ ነው። ኤፍራታ ዛሬ ገነትን አታግዣትም እንዴ? ሂጂና ወጥ ጨምሪልኝ። ወጥ እኮ እዚህ ጋር አለልሽ። አይ የፈለኩት አታክልት ነው። ችግር የለውም አመጣለሁ። አቶ መስፍን ሌላ እንግዳ አላችሁ እንዴ? አይ እኔ እስከማውቀው ምንም የምጠብቀው እንግዳ የለም። ማነው እዚህ ጋር ያስቀምጠው? እንዴት ልገቡ ቻሉ? በር እኮ ዝግ ነው። ፈጣሪ ያለ መልካም ራት። ለዚህ ቤተሰብ የቀረው ስጦታ ብቻ ነበር፣ እሱም በሰዓቱ ደርሷል። እስኪ አንተ ደግሞ ዝም በል አርፈ ተቀመጥ። የኔ ልጅ ካርቶንስ ምንድን ነው ያለው? እኔ እንጃ አባዬ፣ በር ላይ ተቀምጦ ነው ያገኘሁት። ማስታወሻ ግን አለው። መልካም ራት። እንዴ አባዬ ክፈተው እንጂ ለማየት እኮ በጣም ነው የጓጓሁት። እኔም በጣም ነው የጓጓሁት። ማነው እንዲህ የሚደፍረን? ማነው ደስታችንን ለማጥፋት የሰው ጭንቅላት አርዶ የሚያመጣልን? ንገረኝ እንጂ መስፍኔ። ቆይ ምን ሊነግሩን እየፈለጉ ነው? እማዬ አትልፊ። ልጅሽ ለዚህ የሚሆን መልስ የለውም። ከማን ጋር በምን እንደተነካካ የምናውቀው ነገር የለም። ቆይ አንተ ምንድነው ችግር? ከወንድም ጋር ምንድነው ያለበት ችግር? አሁን ሁሉም ቤተሰብ ችግር ላይ ነው። ምን አለ አንድ ላይ ብንሆን? አሁን አንድ ላይ ምን
እማዬ ቆይ ሁሉ ጊዜ እኔ ጥፋተኛ ነኝ አይደል? ዛሬ ሰው ጭንቅላት ቆርጠው በካርቶን አሽገው ላኩልን። ነገስ ምን ይፈጠር ይሆን? እኔን ለምንድን ነው የማታምኑኝ? ወንድሜ ወደ ኋላ መለስ ብለህ እስኪ አስብ። ባለቤት የልብ ታማሚ ነበረች። ዶክተር ግን መርምሮ ለክፉ እንደማያጋልጣት ነግሮ ነበር። ሆኖም ግን ድንገት ሞተች። ግድ የለም ከልብ ህመም ጋር በተያያዘ ነው የሞተችው ብለን ገመትን። አሁን ባለፈው ደግሞ ወንድማችን ወደ ድርጅታችን ህንጻ ሲገባ መኪናው ደህና ነበር። ወዲያው ተመልሶ ሲወጣ ግን ፍሬን በጠሰ በሚል አደጋ ደረሰበት። አሁን መንቀሳቀስም መናገርም አቅቶት እያየን ነው። ምናልባትም እንዲሞት ታስቦ የተደረገ ይመስለኛል። ምን እያልክ ነው ዳዊት? አንተ እንደምትለው ከሆነ እኮ ሁለታችንም የጋራ ጠላት አለን ማለት ነው። ምናልባት ከመሃላችን አንዱ ሊሆን ይችላል። አይ አሁንስ አበዛው። እንደ መርማሪ ፖሊስ አድርግ። እኛ ቤተሰብ ነን። እስኪ ጠላታችን ከመካከላችን ከሆነ ማን? አንተ ሁሌም ተቃራኒ መሆን ነው የምትወደው። ራስህን እንኳን አታምነው። አረ እኔ ሁሌም ተቃራኒ ነው የማስበው። ለማን አስረድቼ ማን ነው የሚያምነኝ? ማንስ ነው የሚሰማኝ? አዝናለሁ። አይኗ ገለጠ። እፉይ እናቴ ነቃሽ? ግን ምን ተፈጥሮ ነው? አይዞሽ ደህና ነሽ? አይዞሽ አይዞሽ፣ ሁሉም ሰላም ይሆናል። አይዞሽ አይዞሽ እፉይ አይዞሽ እናቴ። በቃ አሁን ኤፍራታ ከነቃች እናንተም ተረጋጉ፣ እኛ እንሂድ። ሰላም እደሩ። ትንሽ አትቆዩ? አይ እውነቷን ነው፣ ብንሄድ ይሻላል። ቅዝቃዜ ወንድሜን ህመሙን ሊያስነሳበት ይችላል። እሺ ስለተፈጠረው ነገር ግን ይቅርታ። አይ ይህ መልእክት ለእናንተ ብቻ አይደለም ለእኛም ጭምር ነው። ሁሉንም ከእግዚአብሔር ጋር በጋራ እናልፈዋለን። አሁን ግን እንሂድ በቃ። አባዬን ያግዘዋለሁ። ደህና ደሩ። የተሸነሸነው ትፍትፉ መቀነተ ወገቡን የዞረዋ ደበደ ጉንፋናው ማሳደረዋ እንኳን ዛጎን ማርዳው አምባሩ መስቀሉም ሽርም ታደሪ ማተበሽ ድንግሉን አንቺ ማሳንበር መቻለ ሰባ